ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ዛሬ በመካከለኛው ምስራቅ እንዲሁም በዓለም አቀፍ ዙሪያ ያሉ አልፎም በሀገራችን የተሰሙ ሰበር ዜናዎችን ወደ እናንተ ይዤላችሁ መጥቻለሁ። በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የቻናሌ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ወደ ዝርዝር መረጃችን እናልፋለን። አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ አንስታለች። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታውቃለች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክተሩ ሲሆን ዳይሬክተሩ ሰኞ ግንቦት 3 2018 ዓ.ም እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ አይቲኤአር ቁጥጥር የሚደረግባቸውና ከኢትዮጵያ ጋር የተያዙ የፍቃድ ማመልከቻዎችን በየተራ እየገመገመ ይገኛል። ይህን ተከትሎ በቅርብ የሚወጣው የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ አይቲኤአር 126.1 ዝርዝር ውስጥ ከሚገኙ 4 ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት ለፖሊስና ለደህንነትና እንዲሁም ለሌሎች የሀገር ውስጥ የጸጥታ ኃይሎች የሚሆን የመከላከያ ቁሳቁሶችና አገልግሎቶች ከውጭ ገዝተው ለማስገባት የሆነ ወደ ውጭ ለመላክ እንዳይችሉ የሚከለክል ሕግ መሆኑ ይታወቃል። ሆኖም ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2018 ዓ.ም ጀምሮ ከ4 ዓመት በላይ በዚህ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የጦር መሳሪያ የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬትስ እና ኢራን መሆኑ የተለያዩ መረጃዎች ሲያሳዩ አሜሪካ ጥላ የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባየለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት ወቅት። ይህ ውሳኔ ታዲያ አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበት ምክንያት በይፋ ባልተገለጸበት ሁኔታ ምን ሊያመጣ ይችላል የሚለውን ደግሞ ቀጣይ የሚመጣውን ነገር አይተን ወደ እናንተ በዝርዝር የምናመጣ ይሆናል። ለጊዜው ግን ይሄ ውሳኔ መነሳቱ ተገልጿል። በሌላኛው ዝርዝር መረጃችን ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ ልዑካንን በመምራት በ10 ዓመት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ለወራት ሲጠበቅ የነበረው ይሄ የፕሬዝዳንት ትራምፕ የቻይና ጉብኝት ከፕሬዝዳንቱ ሺጂፒንግ ጋር ችግር በገጠመው የሁለቱ ሀገራት ንግድ ግንኙነት እንዲሁም በኢራን በሚካሄደው ጦርነትና አሜሪካ ለታይዋን ስለምትሸጠው የጦር መሳሪያ ይወያያሉ ተብሎ ይጠበቃል። የኒሺዲያ ዋና ስራ አስፈጻሚ የንሰን ሁዋንግ እና የዓለማችን ቁጥር 1 ባለሀብት የሆነው ኢለን መስክ ጨምሮ ከከፍተኛ የአሜሪካ ንግድ ልዑካን ጋር ወደ ቻይና ያቀኑት ፕሬዝዳንት ትራምፕ ደማቅ መስተንግዶ ተደርጎላቸዋል። ትራምፕ ቤጂንግ ከመድረሳቸው ከሰዓታት በፊት የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገናኝተዋል። ባደረጉት ውይይትም አንደኛቸው በሌላኛቸው ምርት ላይ የናረ ታሪፍ ላለማጣል ፍላጎት እንዳሳዩ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበት ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉ ተናግረው ፕሬዝዳንቱ ይህንን ያሉት ለሁለት ቀን ይፋዊ ጉብኝት ወደ ቻይና ከማምራታቸው አስቀድመው ከጋዜጠኞች ጋር በነበራቸው ቆይታ ሲሆን ቴህራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋ ተጋርጦበታል ሲል ቢቢሲ ዘግቦታል። ወደ ቤጂንግ ለይፋዊ የስራ ጉብኝት እየሄዱ የሚገኙት ዶናልድ ትራምፕ ከኢራን ጋር የገቡበት ጦርነት ለመፍታት ወደ ቤጂንግ ለይፋ ስራ ጉብኝት እየሄዱ የሚገኙት ዶናልድ ትራምፕ ከኢራን ጋር የገቡበት ጦርነት ለመፍታት የቻይናው ፕሬዝዳንት ሺጂፒንግ ድጋፍ ያስፈልጋል ብለው እንደማያምኑ ተናግረው የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዘይት አቅርቦትና ንግድ ተስተጓጉሏል። ከኢራን ጋርም ምንም አይነት እርዳታ አያስፈልግም ብዬ አላስብም። ከኢራን ጋርም ምንም አይነት እርዳታ ያስፈልጋል ብዬ አላስብም። ከአንድም ሆነ በሌላ መንገድ በሰላማዊ መንገድ ሆነ በሌላ እናሸንፋለን ሲሉ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር ያጠበቀች ሲሆን ከኢራንና ከፓኪስታን ጋር ከቀጠናው ነዳጅና
የተፈጥሮ ጋዝ ማጓጓዣ እንዲችሉ መስማታቸውንም ምንጮች ተዘግበዋል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር ያጠበቀች ሲሆን ከኢራንና ከፓኪስታን ጋር ከቀጠናው ነዳጅና የተፈጥሮ ጋዝ ማጓጓዝ እንዲችሉ መስማማቷን ምንጮች ተናግረው ሮይተርስ ያነጋገራቸው ምንጮች ሌሎች ሀገራትም ተመሳሳይ ስምምነት ከኢራን ጋር ለመድረስ እየሞከሩ መሆኑ የተናገረው ሲሆን ይህም ቴሄራን በመተላለፊያው ላይ ያላትን ቁጥጥር የበለጠ ያጠናክራል ሲል በሌላው በኩል አነጋጋሪ የሆኑ ፕሬዝዳንት ትራምፕ ቬንዙዌላን ለመጠቅለል እያሰቡ መሆኑን ከተናገሩ በኋላ አገሪቱን 51ኛ የአሜሪካ ግዛት አድርገው የሚያሳይ ምስል 51ኛ የአሜሪካ ግዛት አድርጎ የሚያሳይ ምስል አጋርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ቬንዙዌላ በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይና 51ኛ ግዛት የሚል ጽሑፍ የያዘ ምስል አጋርተዋል። ፕሬዝዳንቱ እንግዲህ አነጋጋሪነታቸውን በዚህ ጉዳይ የገለጹ ፕሬዝዳንቱ እንግዲህ አነጋጋሪነታቸውን በዚህ ዙሪያ የሄዱበት ይገኛሉ። በሌላ ዝርዝር መረጃ የኢትዮጵያ አባል የሆነችበት የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባን ለመታደም ኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋርባባዲን ጨምሮ ኢራናውያን ባለስልጣናት ወደ ኒው ዴሊ መሄዳቸው ተነግሯል። የኢራን ባለስልጣናት ከህንድ አመራሮች እንደተገናኙ ተዘግቧል። ከነገም ሐሙስ ጀምሮ ለ2 ቀናት የሚካሄደው ውይይት የምትመራው ህንድ ስትሆን የፊታችን መስከረም ላይ ስለሚካሄደውም የብሪክስ አባላት አገራት የመሪዎች ጉባኤ ማብራሪያም ትሰጣለች ተብሏል። የኢራን የውጭ ጉዳይ ሚኒስትርም ቃል አቀባይ እስማኤል ባሂ እንደተናገሩት ከህንድ የውጭ ጉዳይ ሚኒስትር እና ከሌሎች ባለስልጣናት ጋር የሁለትዮሽ ውይይቶችን ለማካሄድ አቅደዋል። ቃል አቀባዩ ለህንድ መገናኛ ብዙሃን እንደገለጹት እነዚህ ውይይቶች ለኢራን ከፍተኛ ዋጋ ያላቸው ናቸው። አሜሪካ ኢራን ላይ ቃል አቀባዩ ለህንድ መገናኛ ብዙሃን እንደገለጹት እነዚህ ውይይቶች ለኢራን ከፍተኛ ዋጋ ያላቸው ናቸው። አሜሪካ ኢራን ላይ ሌላ ዙር ጥቃት ልትከፍት የምትችልበት እድል ስለመኖሩ ከኢንዲያ ቱዴይ ግሎባል ጋዜጣ ተጠይቀው መከላከያ ኃይላቸውን ለማንኛውም ሁኔታ ዝግጁ መሆኑን ላረጋግጥላችሁ እችላለሁ በማለት የኢራን መሬትን ለመርገጥ የሚዳፈር ማንኛውንም አካል ይጸጸትበታል በማለት መልስ ሰጥተዋል። ብሪክስ ኢትዮጵያን ጨምሮ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኢንዶኔዥያ አባል የሆኑበት ስብስብ መሆኑ ይታወቃል። ውድ ተመልካቾቻችን የዛሬው ዝርዝር መረጃችን እነኝህን ይመስሉ ነበረ። በሰፊው ደግሞ ሌላ ዝርዝር መረጃዎች ሲኖሩ ወደ እናንተ ይዘን የምንቀርብ ይሆናል። ለዛሬ እነኝህን ውድ ተመልካቾቻችን የዛሬው ዝርዝር መረጃችን እነዚህን ይመስሉ ነበረ። ውድ ተመልካቾቻችን የዛሬው ዝርዝር መረጃችን እነዚህን ይመስሉ ነበረ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደወል ምልክቷን በመጫን መረጃ ሲለቀቅ ቶሎ ቶሎ ወደ እናንተ እንዲደርሳችሁ አድርጉ። ከወደዳችሁት ላይክ፣ ሼር በማድረግ ለብዙዎች ሰው እንዲደርስ አድርጉት። እንግዲህ በዓለም አቀፍ ደረጃም ሆነ በሀገር አቀፍ ደረጃ ትንታኔ የሚጠይቁ ዘገባዎችን እየተከታተልን እናቀርባለን። እንዲሁም በላይቭ ስትሪም የምንገባበት ቀን ሩቅ ስላልሆነ እናንተም ሰብስክራይብ እያደረጋችሁ ላይቭ ስትሪም ሆነን ብዙ የምንወያይበት የሚዲያችን በመሆኑ ሰብሰብ አድርጋችሁ እናንተም ሰብስክራይብ እያደረጋችሁ ሰላም